አሰላሙ አሌይኩም ወራህመቱላሂ በረካቱሁ ደህና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ውድ ቤተሰቦቼ እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ እዚህ ጋር ትንሽዬ ምግብ እየሰራሁ ነውና በዛው ለምን አላወራችሁም ብዬ ነው። ውድ ቤተሰቦቼ ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ ሰዎች ሰብስክራይብ አድርጉ፣ ነባሮችም እንደዚሁ ቪዲዮውን በላይክ ጀምሩት እና እንዴት ናችሁልኝ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እዚህ ጋር ያው ምን ሊሰራ እንደሆነ መቼም ገብቷችኋል። እዚህ ጋር ቲማቲም በነገራችን ላይ ያው ትንሽ የደበረ ሰዓት ነበረ፣ የኢድ ዕለት ነበር በነገራችን ላይ የሰራሁት ምግቡን። የኢድ ዕለት ነበር ድብር ብሎኝ በቃ እንደው ቢያንስ እንጀራ እንኳን በልቼ ይለዋል ብዬ እሱን የሰራኋት ማለት ነው። እና እዚህ ጋር ያው ሽንኩርት ምናምን ቲማቲሟን ከተፍ ከተፍ አድርጌ ያደረኩኝ። ያው እንጀራው ባይጥምም እንግዲህ ያው እንደኛ ሀገር አይሆንም ታውቃላችሁ፣ በጣም ነው የሚዘጋው። ግን በቃ ያን ነው ዝም ብሎ ለማስታወስ ያክል እንጀራ ፍርፍር ነው የሚሰራው። እዚህ ጋር ሽንኩርት እናደርጋለን። እዚህ ጋር ቲማቲም ከትፈናል፣ ቃሪያ ከትፈናል፣ ነጭ ሽንኩርት አለ። ቲማቲም ይቺ ሽንኩርታችን ተደረገች። እቺን ቶሎ ቀጭ ቀው እናረጋትና ማለት ነው። ከዛ በፈል ስትል ደግሞ ወደሚከተለው እንሄዳለን ማለት ነው። እና እሳ እንዴት ናችሁልኝ? ዩቱብ እንዴት ይዟችኋል? ሰሞኑን ያው ጎርፍ መጧል እንግዲህ አላህ ይጠብቃችሁ ውድ ጓደኞቼ። የምር በጣም የሚያስጠላ ነው። ድብርት በቃ አሁን ላይ ለኛ ገና ለሆን ነው እንደው ምን ይመጣ ይሆን የሚል ሀሳብ ነው። ለእናንተ ደግሞ በቃ ጠዋት ተነስቶ ያችን በቃ አለ የለም የሚለውን ቼክ ማድረግ ምናምን በጣም ነው የሚደብረው። በነገራችን ላይ ወላሂ በጣም ማለት አላህ ወደፊት ጥሩ ነገር ያምጣልን። በጣም ደክመን ነው እዚህ በተለይ እዚህ በሰው ቤት ያለን ሰዎች በጣም ስራውን እናውቀዋለን እርስ በርሳችን እና ይከብዳል። ለሁላችንም አላህ ኸይረ ነገር ያምጣልን ነው የምለው። እዚህ ጋር ዘይታችን እየተደረገች ነው፣ ያው እያያችሁ ጎን ለጎን ማለት ነው። እና ያሳዝናል። ያው ትግል ነው የምር ነው የምላችሁ። እኛ በጣም እንደው ስልክ የሚባል እስከሚያስጠላይ ድረስ ነው ይሄ ነገር። በቃ አሁን ደግሞ ይሄ ነገር ሲመጣ ያ አላህ በቃ እንደው ልፋታችን እንዲሁ ሊሆን ነው ወይ የሚለው ሳስበው በጣም ነው እንጃ። ትንሽዬ በርበሬ ዝጋ ብናደረኩባት፣ ያው አላያችሁኝም ሳደርጋት በርበሬዋን ግን አላበዛሁም። እንደምመሰላችሁ በርበሬ እያመመኝ ነው፣ ጨጓራዬን ያመኛል በርበሬ አሁን ስበላ። የሚገርማችሁ እንኳን እንደዚህ በርበሬ ይቅርና ማለት ነው አሁን ሩዝ በምበላ ሰዓት ምግብ ያኔ ይከፍታል በማለት እንትን ሸጣ ትንሽዬ ረግ ካደረኩበት በቃ ቅጥል ነው የምለው ብታዩ ጨጓራዬ በቃ። ኢትዮጵያ እኔ እንደው ለዛ ያብቃን እንጂ እኔ በምን እንደምበላ ያው የሰሊጥና የሱፍ ፍትፍት ስበላ መኖሬ ነው። የምር ነው የምላችሁና ትንሽዬ በርበሬ በቃ ካለ ጨጓራዬ ቅጥል ውስጤ ያደኩበት በርበሬ አይመስለኝ ሆዴን ሁላ ነው የሚያቃጥለኝ ብታዩ። አሁን እዚህ ጋር እንግዲህ ትንሽዬ ናት ብታይ ያደረኳት። ያው ይለያችኋል ማለት ዘይቱ ብቻ ነው ያለው፣ በርበሬ የለውም። ከለሩ ብቻ ያው በርበሬው በጣም እንትን ስለነበር አለቀችብኝ እንጂ ከለሩ በጣም ያምራል። ግን ረጅም ሰዓት ተጠቀምኩት። ያው ፍሬዘር አድርጌ ትንሽ እያደረኩ በማንኪያ ምናምን ከለሩ በጣም ነው የሚያምረው። እና ከለሩ እንትን ስላለ ነው እንጂ ብዙ አላደረኩም በርበሬ ማለት ነው። ቲማቲሟንም አድርጊያታለሁ እዚህ ጋር። ያው ለብ ነው ታውቃላችሁ፣ ዝም ብሎ በቃ አለ አይደል ለራሳችሁ የምትሰሩት ነገር በነገራችን ላይ ዝም ብሎ ጠበስ ደረግ ነው ዘው ጭምር የሚደረገው። ተጨንቃችሁ የምትሰሩት ነገር አይደለም። እና ብቻ ለሁሉም ነገር አላህ ኸይር ይሻልን እላችኋለሁኝ። እዚህ ጋር ትንሽዬ ውሃ ጨመርኩባት ማለት ነው። ያው ዘይት አለው ጥልል የሚል ዘይት፣ ያው
ዘይቱን ብዙም የለም ነበርና በዘይት ነው የሰራው። ዘይቱን ቢሆን አይጠልም ብዙም ያን ያክል እንትን አይልም ማለት ነው። እና ደባብሮኛል ደግሞ ዛሬ ድብርብር ብሎኛል። ድምፄ ሁላ ጉንፋን የያዘው ነው የሚመስለው፣ ግን ጉንፋን አልያዘኝም። እንደዚህ እያለ እንግዲህ ተክ 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 እያለች ነው ይቺ በቃ ትውስታዋ ምኗን ያው ለዛ ነው እንጂ እንጀራ በነገራችን ላይ ማለት ነው። እዚህ ያው አረቦች ብዙ አይደል እንትን አይሉ አይደል ነጭ ሽንኩርት ተደረገ እዚህ ጋር እና ምን ሰዓት መሰላችሁ እነሱ ማታ ያኔ ጠዋት ያው ይሄዳሉ ታውቃላችሁና የኢድ አይደለ የማታው ደግሞ በቃ ጠዋት ሄደው ሲመለሱ ዙሁር ላይ ምናምን ይመለሱና ይተኛሉ። ከዛ ተኝተው ማታ ብድግ እንዳሉ በቃ ምንም ነገር ሳይሉ ውልቅ ነው ለብሰው የሚሉትና የዛን ሰዓት ነበር የሰራሁት። እና በርበሬ በቃ የኛ ሀበሻ ምግብ ማለት ነው ኃይለኝነቱ። አሁን ይቺ ትንሽዬ ነው ያደረኩት መጥባህ አንዴም ወደ ውጭ አልወጣሁም ዘግቼ ነው ምናምን እና የሰራሁት ደግሞ ልክ እንደወጡ ነው። እዚህ ጋር ቃሪያው አርጨት ተባለች ልክ እንደወጡ ነው የሰራሁት እና ቤቱን ሁሉም በቃ ሽባኩ ምናምን ከፋፍቼ ምናምን ከዛም በኋላ ነው ከሰራው በኋላ ነው አስለም ቤት ራሱ ያጸዳሁት ምናምን እና ምክንያቱም ሽታው እንዳይቆይ ብዬ ማለት ነው። ዋን ሰርታለች አሉ ማለት ነው። ሸቷቸው የሀበሻ ምግብ ተሰርቷል ዛሬ አሉ እና ያካብዳሉ ደግሞ ያው ታውቃላችሁ አረቦች። ግን የኔ አይደለም ያኔ ማለት እነሱ ምንም ብርብሽ ይሻላቸዋል እንጂ እኔን ያን ያክል እንትን አይሉም። ለአረቦች ምግብ በጣም እየተቸገርኩ ስለሚያዩ ያን ያክል በቃ ይዘጋኛል በጣም ምግብና አንዳንድ የሀበሻ ምግብ ስሰራ ያው ይከብዳል ሽታው። ሽሮም ብሰሩ ምንም በቃ ወጥም ነገር ብሰሩ እንደዚሁ ፍርፍርም ብሰሩ ምን ብሰሩ የኛ ምግብ ያው ኃይለኛ ነው ሽታው አይወጣም። የሀበሻ ቤት ቢሆን ሳር ቤት ስለሆነ ምናምን የቆርቆሮም ቢሆን የሆነ ክፍትፍት ስለሆነ ይሄዳል። ይሄ ግን ሽባክ ራሱ ከፍታችሁ በቃ ይይዘዋል ነው የምላችሁ ሽታውን። እና ሰርታለች ምግቧን አሉ ምናምን ግን በቃ እናንተ ቢሸታችሁ ይሻላል። ሴትዮዋ ራሱ እኔ ቢሸታችሁ እናንተ ቢሸታችሁ ምናምን ይሻላል። እሷ ተብላ ምግባ እምቢ ብሏታል ትላለች ማለት ነው። እየሰማሁ እኮ ነው ገና ሲመጡ ነው። እኔ አልተኛሁም መብራቴን አጠፋፍቼ ምናምን ክላሴ ላይ ምግቧን ሰርታለች ዛሬ ሸተተን አሉ ማለት ነው ልጆች። ከዛ አፋችሁን ዝጉ እሷ ደግሞ ተብላ የኛ ምግብ ዘግቷታል። አንዳንዴ ባይሆን እየሰራች ተብላ ምናምን እሷ ጎበዝ ናት በነገራችን ላይ ሴትዮዋ። በጣም ደስ የሚለው ነገር ያኔ የሆነ በቃ ምግብ አልበላይ ሲል ለምን እንዳታደርጊም እናንተ ምግብ ለምን እንዳታደርጊም እንደዛ አይገኝም ጤፍ ራሱ አይገኝም ወይ እዚህ እናስፈጭልሻለን ምናምን ትለኛለች። እና ይሄን ይመስላል መጨረሻው። ያው ዘባዲ ያመጣሁ ያው እንዳይቃጠለኝ እንደነገርኳችሁ ነው። ሆዴን ትንሽ ጨጓራዬን ስለሚያቃጥለኝ ዘባዲ ያመጣሁ ጨመር እያደረኩ ግን እኮ አይፋጅም። ግን በቃ ያው በርበሬ ስለሆነ ውስጤ ያልወደደው እንግዲህ መጨረሻው ይመር ለኢትዮጵያ ያብቃን። ያው እንጃ እላችኋለሁ እንዴት እንደምንዘልቅ። አልሞም ይሄን ይመስላል ቪዲዮው። ያው እንደወደዳችሁት ምንም አልጠራጠርም። ሰላም ሁኑልኝ እስከምንገናኝ።